25 ጠቃሚ አባባሎች። አንተ ጠንክረህ በዝምታ ስትሰራ ስኬትህ ጮሆ ይናገራል። በህይወትህ ከዚህ በፊት ያልነበረ አዲስ ነገር ለማግኘት ከፈለክ አዲስ ሰርተው የማታውቀውን ስራ ለመስራት መፍቀድ ይኖርብሃል። ትክክለኛ ህይወት የሚጀምረው ምቾት ቀጠና ሲያልቅ ነው። አንተን ሁለት ነገሮች ይገልጹሃል። የመጀመሪያው ምንም የሌለህ ጊዜ የምታሳየው ትዕግስት ሲሆን፣ ሁለተኛው ደግሞ ሁሉም ሲሟላልህ የምታሳየው ጸባይ ነው። በምድር ላይ ትልቁ አስደሳች ነገር ሰዎች አትችልም ያለውን ሰርተ ማሳየት ነው። ወንዝ ድንጋይ ቦርብሮ የሚገባው ኃይለኛ ስለሆነ ሳይሆን ያለማቋረጥ ስለሚፈስ ነው። ህልምን ለመፈጸም ብዙ ጊዜ በመውሰዱ ተስፋ አትቁረጥ። ምክንያቱም ጊዜ ስለሚበር አርቀ ያየኸው ህልም በፍጥነት መፈጸሙ አይቀርም። ሰዎች በምታቅደው እቅድ ካልሳቁ ወይም ካልተገረሙ እቅድ ትንሽ ነው ማለት ነው። ለመጀመር ትልቅ መሆን አይጠበቅብህም፣ ነገር ግን ትልቅ ለመሆን መጀመር አለብህ። ደስተኛ የሆነ ህይወት ለመኖር ከፈለግ ከሁኔታዎችና ከሰዎች ጋር ሳይሆን ከዓላማና ከእቅድ ጋር ተጣበቅ። አንተ የምርጫ ውጤት እንጂ በአንተ ላይ የሚደርሱት ነገሮች ውጤት አይደለም። ባለ ትላልቅ አእምሮ ሰዎች በሐሳብ ላይ ይወያያሉ፣ መካከለኞች ደግሞ በድርጊት እና በሁኔታዎች ላይ ይወያያሉ። ትንሽ አእምሮ ያላቸው ሰዎች ደግሞ ስለ ሰዎች ይወያያሉ ወይም ሰዎችን ያማሉ። እስካላቆምክ ድረስ በምንም ዝግታ ብትጓዝ መድረስህ አይቀርም። ችሎታ ያለው ሰው ምንም ስራ እስካልሰራ ድረስ ችሎታ በሌለው ጠንካራ ሰራተኛ ይበለጣል። ከውድቀት ይልቅ ጥርጣሬ የነገ ህልምህን ይገለዋል። እውቀት ብቻ አይበቃም ተግባራዊ ካልተደረገ በስተቀር። ፈቃደኝነት ብቻ አይበቃም ካልተሰራ በስተቀር። የዛሬ ዓመት በዚህ ሰዓት ምን አለ ከዓመት በፊት በጀመርኩ። ስለዚህ ጊዜው ሳይረፍድ መጀመር ያሉብህን ነገሮች ዛሬውኑ ጀምር። ጀማሪዎች ለመስራት ከሞከሩት ጊዜ በላይ አለቃቸው ብዙ ጊዜ ወድቋል። ብዙ ጊዜ ላለመስራት የምትተዋቸው ስራዎች በውስጣቸው ብዙ እድልን የያዙ ናቸው። መተንፈስ እንደምትፈልገው ያህል ለስኬታማ ህይወት ጥልቅ ፍላጎት ካለ ይሳካልሃል። ፊትህ ወደ ፀሐይ ስታዞር ጥላ ከኋላ ይወድቃል። 99% የሚሆኑ ሰዎች ሐሳብን ከተጠራጠሩ እጅጉን ስተሃል አሊያም ታሪክ ልትሰራ ነው። ፈጽሞ አትድከም፣ ምክንያቱም አሁን እጅግ ከባድ የሆነበት ስራ ከጥቂት ጊዜያት በኋላ ለሌላ ስራ ማሟሟቂያ ይሆናል። ህይወት ልክ እንደ ካሜራ ነች። የምትፈልገውና ጠቃሚ ነገር ላይ ስታተኩር ሌሎች የማያስፈልጉት እየደበዘዙ ይሄዳሉ። በእውነት ይህን ቪዲዮ እስከመጨረሻ አይታችሁ ከጨረሳችሁ እናንተ በጣም የተለያችሁ ስኬት የተጠማችሁ ናችሁ። እንደዚህ አይነት ጠቃሚ ምክሮችን ማግኘት ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።